በአዲስ አበባ ለጉብኝት የመጡ የውጭ ሀገር ዜጎችን አግተው በሚሊዮኖች የሚቆጠር ገንዘብ የጠየቁ አሁን ሰርጀሪው የታዩ ሲሰራ አይተዋል። መብራት በመጥፋቱ ምክንያት ለነገ የተዘዋወረው የኢትዮጵያ ፕሪሚየር ሊግ ጨዋታ በአሁኑ ሰዓት መነጋገሪያ ሆኗል። እንጀራ በግልግል ውሃ በኮዳ በፀሐይ ተቃጥሎ ማረፊያ አጣሞ። በዚህ ሳምንት ከተሰሙት ውስጥ ከአምስተኛ ፎቅ ወድቃ የተረፈችው ህፃን ለታዋቂው ድምፃዊ የጸሎት ጥሪ ቀርቧል። ሌሎችን በማጋለጥ የሚታወቀው ቲክቶከር የፍርድ ቤት እግድ ወጥቶበታል። የአርቲስቷ አነጋጋሪ የቃለ መጠይቅ እንዲሁም so much more። ሰላም ሰላም የሀገሬ ልጆች እንዴት አላችሁ? ነው ደግሞ በሌላ ጸዴ ቪዲዮ መጣሁላችሁ። ደግሞ ምን አሉ ምንስ ተሰማ ማን ተሞገሰ ደግሞ ማን ታማ የሳምንቱን አስገራሚ አስደማሚ አስደናቂና አስተማሪ ቪዲዮዎች አብረን የምንኮመኩም ይሆናል። ለዚህ ቻናል ቤተሰብ ያልሆናችሁ እንዲሁም ይሄን ቪዲዮ ላይክ ሳታደርጉ የምትመለከቱ በሙሉ ወደ ስራ። ቪዲዮቻችን በጣም ብዙ ሰዎች ጋር እየደረሱ ነው። አሁንም ቻናላችን እያደገ ነው። በደም ከዚህ በላይ እንድንበዛ ብዙ ቤተሰብ እንድናፈራ ደግሞ ይሄን ቪዲዮ ሼር ማድረግ ሰብስክራይብ ማድረግ ደግሞ እንዳይረሳ። ሰብስክራይብ አላደርግም ብላችኋል። ስለዚህ ዛሬ አማላጅ ይዤባችሁ መጥቻለሁኝ። እስኪ ማን ነው የሚለውን ገምቱ። እየጠራ ነው። ጤና ይስጥልኝ። አብሮ ይስጥልኝ። እዚህ ጋር የዩቲዩብ ተከታታዮቼ እየሰሙሽ ነውና አሁን አማላጅነት ፈልጌሽ ነው። ሰብስክራይብ አላደርግ ስላሉኝ ሰብስክራይብ እንዲያደርጉ መልእክትሽ እንድታስተላልፊ ነበር። ሰብስክራይብ አድርጉት። በቃ ሰማ ባሌ ነው። ሰብስክራይብ አድርጉልኝ እባካችሁ በይልኝ። ባሌ ነው። ቤቴ ማዳሙ ነኝ። ምትወዱኝ የምታደንቁኝ ባሌን ሰብስክራይብ አድርጉት። በጣም ነው የምናመሰግነው። በጣም እናመሰግናለን። አንተ ሌላ ሰው ነው ማርያምን የመሰልከኝ እንዴ ብዬ ኮስተር ወደታወራ ነኝ እኮ ታዲያ ያረጉሃል። በቃ ሰብስክራይብ አድርጉት። ባለቤቴን ሰፖርት አድርጉ። ያው ሰምታችኋል። የቤቲና ስንቱ ደግሞ ሰብስክራይበሮች 50 ሺዎቹ ወደዚህ ነው። በቃ ወዳችኋለሁ። እኛም እንወድሻለን። ዛሬም እንደተለመደው ሁሉ በዚህ ቪዲዮ ላይ ኮሜንት ለሚያደርጉ ሁለት የመጀመሪያ ሰዎች የካርድ ሽልማት ይኖረናል። ስለዚህ ተሳተፉ። የመቶ ብር ካርድ ትሸለማላችሁ ማለት ነው። የኢትዮጵያ ፕሪሚየር ሊግና መዘዞቹ ይላል። ለማድረግ በሚያደርጉት ጥረት ላይ እክል ሲገጥማቸው ተመልክተን እንደምንመለከተው ውሃውን ለማውጣት ጥረት እያደረገ ነው የሚገኘው። በተለይ መሀል ቦታ ላይ ተጫዋቾች ኳስ በመንቀሳቀስ ትልቅ እያፈሱት ነው ውሃውን። ከዛ ውጭ ግን ኢትዮጵያ ቡናዎች እነዚህ አሰልጣኞች ሲናገር ከወንዝ የመቅዳት ልምድ ያላቸው ተመልምለው ነው። እንሳተፍ እንደ ውሃውን በቂ ሰው ኃይል አለ። ኢትዮጵያ ቡናዎች ከጨዋታ ወይኔ ይቀልዳሉ። ሲናገር እንደሰማነው በአተኩረ ዲፌንሲቭናችንን አጠናክረን በሞልወያ ሐሳብ ነበር ሲያቀርቡ የነበረው። ጨዋታው ላይ ምን እየሰሩ ነው? በኳስ ቁጥጥር ኢትዮጵያ ቡናዎች ጥሩ ነው ተመልክተናቸዋል። በሞልወያ እያደረቀች ነው። ጌታዬ ሆይ በዓለም ላይ የመጀመሪያው ስቴዲየም በሞልወያ የተጸዳ እኛ ሀገር ነው። አጸዱት እኮ አንተ በእናትህ። ኧረ ወይኔ። እዚህ ጋር ደግሞ ሌላ ትኩሳት። መብራት በመጥፋቱ ምክንያት ለነገ የተዘዋወረው የኢትዮጵያ ፕሪሚየር ሊግ ጨዋታ በአሁኑ ሰዓት መነጋገሪያ ሆኗል። በምድረገነት ሽረና በቅዱስ ጊዮርጊስ መካከል ሲደረግ የነበረው የኢትዮጵያ ፕሪሚየር ሊግ ጨዋታ በስታዲየም መብራት መቋረጥ ምክንያት ሳይጠናቀቅ ቀርቷል። ታዲያ ጨዋታው መደበኛ 90 ደቂቃ ላይ ደርሶ ተጨማሪ 6 ደቂቃ ተጨምሮበት ነበረም። ነገር ግን ጨዋታው አልቆ 6 ደቂቃ ነው የተጨመረው። ሳይታሰብ መብራት ይጠፋል። የዕለቱ ዳኞችን መብራት ከመጣ በሚል ከ20 ደቂቃ በላይ ቢጠባበቁትም መብራት ስላልመጣ በውይይት ቀሪው የ6 ደቂቃ ጨዋታም ነገ ጠዋት 4 ሰዓት ላይ እንዲቀጥል ተወስኗል። በጣም እያደግን ነው። ከ20 ደቂቃ በላይ ጠብቁታል፣ መብራት አልመጣም። ስለዚህ ቀሪውን 6 ደቂቃ ነገ ትጫወታላችሁ ብለዋል ማለት ነው። አስበዋል። ነገ ጨዋታ አለብኝ ምናምን ብለህ ትሄዳለህ። ከዛ በኋላ 6 ደቂቃ ሁለት ኳስ እንደነካ ፊሽካ ይነፋል ማለት ነው። ጭማሪ ደቂቃ ለመጫወት ነው ነገ የሚሄድ። ምን ይባላል? በእውነት እየተመነደግን ነው የምልህ። ይገርምሃል። ድሮ ማለት ነው ሰዎች እንደዚህ ሲያይ ድሃ ነበር መስላቸው። ታዲያ አሁንስ ምንድነሽ? የድሆች ድሃ ሀቅ ነው። ለምን ስማችንን አጠሩትም? በቃ ስማችንን መጥራት እኮ ነው የቀራችሁ።
የጸሎት ጥሪ ለድምፃዊ ቴዎድሮስ ታደሰ በሰሜን አሜሪካ በተካሄደው የ2026 የጥበብ አዋርድ ላይ ድምፃዊ ቴዎድሮስ ታደሰ የዓመቱ ልዩ ተሸላሚ ሆኗል። ለዘመናት በሙዚቃው የብዙዎቻችንን ልብ የገዛው የቴዲን ሽልማት በመድረክ ላይ ተገኝተው የተቀበሉት ወንድሙ ኢሳያስ ታደሰና ልጁ አሜን ቴዎድሮስ ታደሰ ናቸው። ነገር ግን በሽልማቱ ስነ ስርዓት ላይ ወንድሙ ኢሳያስ ታደሰ ለሁሉም አድናቂዎቹ አንድ መልእክትና ልባዊ ተማጽኖ አስተላልፏል። ቢገኝ ደስ ይለኝ ነበር፣ ግን ምንም አልላችሁም፣ ጸሎት ግን አድርጉለት ሲል መልእክቱን አስተላልፏል። ቴዲ ታደሰ በየቤታችን በዜማዎቹ ትልቅ ትዝታ የጣለብን የጥበብ ሰው ነው። ወንድሙ ያቀረበውን የጸሎት ጥሪ ሁላችንም በቅንነት እንቀበለው። ቴዲ ታደሰ በራሱ ቀለም በእውነት የሚደርስበት የሌለው ሙዚቀኛ ነው። የልጅነታችን ነው። እንግዲህ በህመም ላይ ከሆነ ፈጣሪ ምሕረቱን ይላክለት። በጣም 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 ሌጀንድ ከሆኑ የኢትዮጵያ አቀንቃኞች ውስጥ የሚመደብ ነውና ምሕረቱን ይላክልህ። በአዊንታ ቨርሲሳ ላይ ፍርድ ቤት ተጨማሪ የእግር ትዕዛዝ መጣሉ ተሰምቷል። በማህበራዊ ሚዲያ የታላላቅ ድርጅቶችንና ግለሰቦችን ሌብነት አጋልጣለሁ በሚል የሚታወቁት አዊንታ ቨርሲሳና ለዊ አጎናፍር ላይ ፍርድ ቤቱ ሌላ የባንክ እግር ጥሏል። የተለያዩ ግለሰቦችና ድርጅቶች ስማችን በሐሰት እየጠፋ ነው የሚያገናኘው ነገር አለ ማለት ነው ከባንክ ጋር የቃለን እንጂ ንጹህ ሆኖ የመገመት መብታችን ሊነፈገን አይገባም በሚል ክስ የመሰረቱ ሲሆን ባለፈው ሳምንት ጠበቃ ደጉለው ካሳገደው በተጨማሪ አሁን ደግሞ ፌቨን መለሰ የተባለች የእንስሳት መብት ተሟጋች ባቀረበ ክስ መሰረት የፌደራል መጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ ችሎት በባንክ አካውንታቸው ላይ እስከ 200 ሺህ ብር እንዲታገር ትዕዛዝ ሰጥቷል። በተጨማሪም ጉዳያቸው በወንጀል ምርመራ እየተጣራባቸው እንደሚገኝም ተሰምቷል። ያስከስሳል ማለት ነው። ዋው አዎንታ ቨርሲሳ የሚለው ሰዎችን አጋልጣለሁ ነው ያለ በሶሻል ሚዲያ ላይ እናቀዋለን። ድርጅቶቹ ደግሞ ወጥተው አሁን ላይ ስማችንን እያጠፋ ስለሆነ ብለው ክስ አቅርበውበታል። እንዲሁም ደግሞ የባንክ እግድ ጥለውበታል ማለት ነው። ምን ታስባላችሁ? እስቲ እናንተ በኮሜንት ላይ እስቲ ምን እንደምታስቡ ንገሩን። ትክክል ነው? ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ምንድነው ይሄ ከቁጥር በላይ ነው እኛ አንችልም ቴሌብር ላይ ነው የገባል እዛ ጋር የት ነው የገባው አንሰራም ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው ጌታው በስመ አብ ወልድ መንፈስ ቅዱስ ወዳጆች ኮኔክሽን እስከሚመጣ ጠብቅ አሉት። ይሄ እንደዚህ አይነት ብር አይተን አናቅም። በጣም ከባድ ብር ነው የገባልህ ጠብቅ አሉት ነው የሚለው። ምን እንማር? እሺ ከዚህ ምን እያልከን ነው? እንደማለም መሬት መንቀጥቀጥ ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው። የለም እንደዚህ አይነት ቁጥር ሁላ አይታወቅም። ማን ነው ግን? ቆይ እሺ ማን ነው እንደዚህ ድራማ እንዲሰራ የሚያደርገው? እንዴ ሮናልዶ እቺ ያለፋት ኦኬ 6 ከ10 ባላ ፋዘር ይላል ማዘር ኦ እቺ ግን ትንሽ ድብቅ ታለንት ነበረ። እሺ 5 ከ10 መስማትና መናገር ስለማልችል ስለፈጣሪ ብላችሁ እርዱኝ ይላል። አይችልም። I don't think I have money on me. ብር የለኝም አለ። $100 በለው አታልሉኝ። አወራ አውርታ ምንድነው የምትለው? እንደው ለነፍስ ሆነ ልቀቅ። እውነት ነው። እውነት ነው። ትቀልዳለህ? $100 እኮ ነው በአንዴ 18,000 ብር አመለጠው ማለት ነው። ባይወራስ ይሄ ከባድ ፈተና እኮ ነው። ዝም ቢልም ሊያስቀርበት ነው ያታልሉታል ቢሎ አይ አያታልሉኝም። ይመቻችሁ። ምን ያህል ቸግሯችኋል? በጣም ቸግሮናል።
እንዴ ቻላል ብለን ከገባን ማይሆን ነገር የለም። እኛ እኮ አይምሮ ነው እኮ ማናሸንፈው፣ ወደ ሌላ ነገር ማሰብ ነው። ገብቷል። አንድ ደቂቃ ተንጠልጥለ ከቆየ 1000 ብር ትሸለማለህ። አንድ ደቂቃ ከቆየ ጀለስ የለችም ተመስጣለች። ስለከበድክ ይቻላል። 1000 ብር በስመ አብ ከችግር አይበልጥማ። 4 5 ከችግር አባቴ በክራን እያሰበች ነው። እኔ በሐሳቧ 1000 ብር ይሄው 1000 ብር 46 እቺ ትቆያለች፣ እቺ ትቆያለች። ተቆጠረ ይላል ባለ አይብስም። በቃ ከችግር አይብስም። አባቢ ዛሬ ምግብ አንበላም? በቃ ሂሳብ ነገ ከፍላለሽ። አይ ቢኒያም ስንቱን ሰው እንዳልጋበዘ እሱን ተቸገረ ማለት ነው። አንድ በየአይነት ሂሳብ በቅድሚያ ነው። አንድ ላይ ከፍላለሁ። አይቻልም። ይሄ እኮ የሰው ትራፊ ነው። ይሁን፣ እሱንም ቢሆን በልታ ዛሬን ትለፈልኝ። አንተ ሳይኖር ጭራሽ ለሌላው ትጨነቃለህ? አዎ፣ ለልጄ ማን ይጨነቅለት? ለልጅ ትራፊ? ይሄ እኮ ትራፊ አይደለም፣ ምግብ ነው። ላለው የተረፈ ለጎደለው ይሞላል። ለልጅ ያረሰ ነው። ጊዜው እኮ ነው። እንዳለ ሳታቅ ነው የምታጣው። እየጨፈርክ ነው የምታለቅሰው። እኔ ብቻ አይደለሁ። አብዛኛው ሰው ደህና የሚመስለው ያለውን እስኪያጠፋ ነው። አንተም ብትሆን ትናንትና የቤት እንዲህ ነበረ። ቅዳሜ በጣም ብዙ ሰው ነበረ። አሁን ግን ደንበኛም ልመና ገባ። የኔም ፈጠነ እንጂ ሁሉም ሰው ያለውን እያጠፋ ወደ ልመና ይመጣል። በዚህ ሰዓት ሰው ሲጠይቅ እምቢ አትበለው። ዛሬ ቸግሮት እንጂ ትናንት ነበረው። ስራ እየሰራ አይደል እንዴ? ሁላችንም እየሰራን ነው፣ ግን ረሃባችን በለጠ። ላባችን መሬቱን አራሰ፣ ሆዳችን ደረቀ። ሰርቶ በላ ሲባል ነው አይደል የምታውቀው? ሰርተን ተራብን። አንተን ተከትላ ነው? አዎ። ልጅ እኮ ናት፣ መንገድ ላይ የምትሰራለች። ራባት ሲርባት ትዞራለች። ቤቱ ገበታ ከሌለ ጎዳናም ጨልሞ ይነጋል። ሆዴ ራበው ቀን ከጎጆ በላይ ጉርሻ ይፈልጋል ስላለ ነው ማለት። በስመ አብ እንዴት አይነት መልእክት ነው ደግሞ! እውነትም ነው። በቃ ያለንበት ሁኔታ እኮ ነው፣ የአገሪቱ ሁኔታ ይሄ ነው ጋይስ። አያሳዝንም? እየሰራ ነው ሁሉም፣ ግን ረሃቡ በለጠ ነው። ኑሮን ማሸነፍ፣ ኑሮ ላይ መድረስ አልተቻለም። ኑሮ ቀደመ፣ የነገሮች ዋጋ ቀደመ እና ትልቅ መልእክት በእውነት ትችላለህ። በርካቶቻችሁ በቲክቶክ የምታውቋት ቲክቶከር እንደተኛች በድንገት ህይወቷ ማለፉ ተሰምቷል። በጣም የሚያሳዝን ዜና ነበር። መጠሪያዋ በስፋት የምትታወቀው ነው ጌም ስትጫወት ቆይታ ትንሽ ደከመኝ እረፍት ላድርግ በማለት እንደተኛ በጣም አስደንጋጭ ነው። እንደዚህ አይነት ነገር በጣም እየተበራከተ ነው። ቤዚ በሚል ስያሜ የምትታወቀው ታዋቂ ቲክቶከር ዛሬ ህይወቷ አለፈ። ነፍስሽን በአጸደ ገነት ያኑረው። ከዚህ በኋላ ደግሞ ሁለት ታዋቂ የሆኑ ሴት ቲክቶከሮቻችንን ልናጣ ነው። የመጀመሪያው ታዋቂ ቲክቶከር ሜሎ በሚል የቲክቶክ ስያሜ የምትታወቀው ቲክቶከር ሜሎ እንዴ ማለት በእንዴት በምን አወቅ አንተ? ቲክቶከር ልክ እንደዛ ምንድነው ስራ ቲክቶከር ምክንያቱ ባልታወቀ ሁኔታ ህይወቷ ሊያልፍ ችሏል ተብሎ ዜና ሊሰራላት የምትችል ቲክቶከር ናት። ሁለተኛዋ ቲክቶከር ደግሞ እሙዬ በሚል መጠሪያ የምትታወቀው ቲክቶከር ስትሆን ምን ጀመርክ ወንድሜ? ዩኒቨርሲቲ ቆይቷ ምን ጀመረ ነው? በአርኪቴክቸር የትምህርት ዘርፍ ተመርቃ የወጣች ናት። እቺ ደግሞ የምትሞተው ፍቅረኛ ከሌላ ወንድ ጋር አየዋት በሚል የገዛ ፍቅረኛዋ ነው የሚገላት። ይሄ ሐሰት አይደለም። ይሄ ቪዲዮ የሆነ ጊዜ አብሮ ከዜና ጋር እንደሚወጣ ምንም አልጠራጠርም። ቤተሰቦች፣ አሳዳጊዎች አሊያም የቅርብ ዘመድና ጓደኛ ካላችሁ እነዚህን ሰዎች አፋፍሳችሁ ወደ ቤተክርስቲያን ወሰዷቸው። ቲክቶክ ላይቭ ላይ ገብተው ተለክፈዋል። የክፉ አይን ውስጥም ገብተዋል። ይሄ መልእክት ከደረሳችሁ በኋላ ምንም ሳትሰስቱ ለነዚህ ሰዎች ሼር አድርጉላቸው። የእግዚአብሔር ጥበቃና ኃይል የወላዲት ምልጃና በረከት ከሁላችሁ ጋር ይሁን። ሟርት ማማረት ኮንተንት ሆነ። ምን አንተ ማለት እንዴት ይሄንን ልታውቅ ቻልክ ነው ዋናው እኮ ጥያቄ እኮ። ምንድነው የምትለን? እንዴት አወቅህ ይሄንን? ማለት ይታያል ራእይ ምናምን የሚታያቸው ሰዎች አሉ ይባላል፣ ግን የዚህ ደግሞ ከፋ። ጎርሰው የሚያጎርሰው
ጠጡት። ወይኔ በስመ አብ እያደሉ በስመ አብ ተንገላታኝ። ኧረ ምን በወጣ ይኸው እዚህ ጋር እየታረሰ በስመ አብ ይሄ እኮ ነው በቃ በእውነት እቺ ናት እኮ ሀገሬ በእውነት በስመ አብ ንጹህ ሰዎች ያሉባት በቃ ማን ይሁን ምን ይሁን ከየት ይምጣ ብሔሩ ምንድነው ምን አድርጎ ነው እዚህ ጋር የለም ቁርስ አድርጎ ስጥት በቃ እቺ ናት እቺ አረቺ ሀገራችን ናፈቀችን በእውነት ጌሙን እየተጫወቱ ነው ምግብ የመብላቱን ጌም እየተጫወቱ ነው ምግቡ የለም ስለዚህ ያው ወተን ተበላ በዚህ ከቀጠለ አይቀርልንም ነው ማለት አይቀርልንም እንደውም ምግብ አደንዛዥ እጽ ነው ተብሎ ይከልከልልን እዚህ ሀገር በዚህ ሁኔታ መግዛት ስላልቻልን ዋጋው አደንዛዥ እጽን ስለሆነ በቃ ምግብ አደንዛዥ እጽ ነው ተብሎ ይከልከልልን እዚህ ሀገር ማትገመት ሁን ትሬንድ ግልግል ውሃ በጎዳ በሳይ ተቃጥሎ ኧረ በስመ አብ ሙዚቃ አብራደቂ ካለሽበት ስርስ ብለህ ማለት ነው አብነት ልም ያለ ጫካ ብቻ ያዋጣ ያሰኒ ቡና ሲኒ ማንሰበረው ሚናታ በቀበቶ ግረፋታ አባብላት በቃ ይሄ ያለንበት ሁኔታ ይሄ ነው ያለንበት ሁኔታ ለዚህ ልጅ ሚስጥር የነገራችሁ ሰዎች ሚስጥር ይወጣብናል ብላችሁ አትፈሩም በቃ የለችም ባይሉ ኢትዮጵያዊ ቻርሊ ቻፕሊን ቢልልኝ የለችም ባይሉ አካሄዱን አይተዋል እንዴ ምን ትችላለህ ሰሞኑን ከአምስተኛ ፎቅ ስለወደቀች ህፃን ሰምተናል መትረፏንም ሰምተናል ተአምር ነው ከአምስተኛ ፎቅ የወደቀችው የአንድ ዓመት ህፃን ጉዳይ አነጋግሯል በዚህ ጉዳይ ላይ አባቷ ምን አሉ እስቲ አባቷን አቶ ማህሪን ፈለግ ጋር ገና አግኝተነዋል ይሰማል ማህሪ እንደምን አመሸ በጣም ሰው እንዴት ለዛው ህፃን ልጅ ከአምስተኛ ፎቅ ወድቆ ይተርፋል ምን አይነት ጥበቃ ነው እንኳን በሰላም አተረፋት ማለት ፈልጋለሁ በጣም የእግዚአብሔር ተአምር ነው ብዙዎችን አስገርመዋል ሆስፒታል ሰራተኞቹ ማካባቢው ብቻ ይደንቃል ምንድነው የተፈጠረው ግን እስኪ ምክንያቱም አንዳንዴ እንዲህ አይነት ነገር ለሌላም ወላጅ ትምህርት ሊሆን ይችላልና ምን ነበር የተፈጠረው የተፈጠረው ያው እንታው አፓርታማ ነው ታች ሱቆችን ጨምሮ G+5 አካባቢ ነው ቤቱ በስማ እኛ ባለንበት ደግሞ ትንሽ ዝቅ ይላል እንትን ቢዝነስ ስላለው እና እንትን አለ ኮሪደር አለ የፍሬንች ዶር ከዛ ወጥቶ የልብስ ማስጫዎች ምናምን የለም እንትን ልብስ ማስጫው የራሱ የቤቱ ማለት ነው ያው ኮሪደሮች ከሳሎን ወጥቶ እንደ በረንዳ ነገር አዎ በረንዳ ነው እና ከሳሎን ወጥቶ አጋጣሚ ሊያሰጡ ልጆች ወደዛ ሲወጡ ተከትሏቸው ወጥቶ ለዛ ይጫወተ ነበር ግን አጋጣሚ እንትን ርብራቡ የብረቱ ርብራብ የመሃሉ ትንሽ ሰፋ ያለ ነው አንድ ቦታ ላይ እና መንታ ናቸው ልጆቹ እንደዚህ እየተጫወቱ ከፊትና ከኋላ እዛ እንትን ይገባሉ ይጫወታሉ እዛ በረንዳ ላይ እዛ እንደዚህ እንትን በሰፋ ባለው ደረት ነው እንትን ያለችው የወደቀችው የሾለከችው ሾልኳ በጣም ከባድ ነው ስባችታ እንትን ነው መሬቱ ሊሾ ሲሚንቶ ነው
ወደቀች። ሰዎች ነበሩ ከስር ታች ዘበኞች ምናምን ነበሩ። አነሷት። ወደ 30 ደቂቃ ወይም ቢያንስ 20 ምናምን ደቂቃ ይሆናል። ትንፋስ ብዙ አልነበረም። ፌንት አድርጋ ነበረ። ከዛ ወደ እንትና መራን ወደ አይቴምስ ሆስፒታል። እኔ በሰዓቱ አልነበርኩም። ጎረቤቶች ነበሩ መኪና ይዞ እዛ ደርስ ዶክተሮቹም እዛ ነበር የተወለደችው። እዛው ያውቋቸዋል። ብዙ ርብርብ አደረጉ። ጊዜው ትንሽ ትንፋስ ምናምን መቋረጥ ነበረ። እስካሁን ምርመራ ሙሉ ተደረገ። ከዛ በቃ ምንም ነገር የለም። ውጤቱ ላይ ምንም በቃ የተጎዳችው ጉዳትም የለም። ላይ የምታየው ምንም ነገር የለም። ምን አይነት ተአምር ነው! ምን አይነት ተአምር ነው በእውነት ያለምንም ጉዳት ከ5ኛ ፎቅ ወድቆ ይሄ ፈጣሪ ጥበቃ ነው እንጂ በእውነት አሁንም ጨርሶ እንግዲህ ይማራት። ምንም ነገር አይንካት። በእውነት ልጆቻችን ምንም አይንካብን። ግን የሚደንቅ ነው። እሺ እዚህ ጋር ደግሞ ምን እየተከናወነ ነው? ምንድነው ያሉ ዲኤስቲቪ ቤት ነው እንዴ? ኦኬ መጣች። ፕሮፖዝ የምትደረገው እሷ ነች። ኦ ማይ ጋድ ተካከለቻት። ምንም ግን ማታቅ ግን አትመስልም። የሆነ ድራማ ነገር ይመስላል። እሺ እየመጣች ነው። አረዘማችታ ጓጓ ልቡ እሺ ጓደኞቿን ተሰናበተች። አበባ ሰጧት። እያገባች ነው። እንትን ነው ፕሮፖዛል ነው። የሱ ሁኔታ ግን ያስቃል። የምር ይቅርታ አድርጉልኝ። ሁኔታው ግን ያስቃል። እንደዚህ ምናምን ብሎ ለጸብ ነው ይመስለው። ሊተኩስ ነው ይመስለው። ብራቮ ወንድ ልጅ። መልካም ጋብቻ። ፕሮፖዛል አይደል እንዴ ያላችሁ ኮሜንት ላንብብላችሁ። ስንፈተ ፕሮፖዛል ደስ ይላል። በራሳቸው ቀለም በራሳቸው መንገድ ፕሮፖዛል ስላሽ ጋብቻ የሆነ ፕሮግራም ማለት ነው። ይመቻችሁ። ግን እኔ ሐሜቱን እንዲህ ብዬ የሰው ስም አልጠራም፣ ግን በሐሜት ደረጃ ስምሽ ይነሳል ከትዳር ጋር በተገናኘ ከመውለድ ጋር በተገናኘ። በእርግጥም ብሩክታይት ያ የምትባለውን ነች ወይንስ በሬ ወለደ ነው? በሬ ወለደ ነው። ያው ሰው የፈለገውን ነገር ነው ማውራት ይችላል አይደለም? በሬ ወለደ ነው። ኬት ራሱ አምጥተው እንደሚያወሩት አላውቅም። ያው ብዙ ነገር ይባላል። ልክ አሁን እንደ ሰርጀሪው ማለት እኮ ነው። አሁን ሰርጀሪው የታዩ ሲሰራ አይተዋል? አላዩም አይደለም እንዴ? ግን ተሰርቻለሁ እኮ ሰርጀሪ። ምን ይሽን ቁመቴን ረግርጣት ግን ትክክል ነና። በአዲስ አበባ ለጉብኝት የመጡ የውጭ ሀገር ዜጎችን አግተው በሚሊዮኖች የሚቆጠር ገንዘብ የጠየቁ 3 ፓኪስታናውያን በቁጥጥር ስር ዋሉ። እንደ አዲስ አበባ ፖሊስ ዚሻን ካሊድ፣ ፋርዝ መሐመድና መሐመድ ጁነይድ የተባሉ የፓኪስታን ዜግነት ያላቸው ተጠርጣሪዎች ድርጊቱን የፈጸሙት በለሚ ኩራ ክፍለ ከተማ አትሌቶች መኖሪያ ውስጥ ነው። ተጠርጣሪዎቹ በተከራዩት መኖሪያ ቤት ውስጥ የህንድና የባንግላዴሽ ዜጎችን በገመድ በማሰርና በፕላስቲክ መጨረሻው ዘመን ሲመጣ ወገን በወገኑ ላይ ይነሳል። አሁን ህንድና ፓኪስታን ጎረቤት አይደሉ? ምን አጨካከናቸው እንደዚህ? እኔ የምፈራው ለኛው ጉዶች እንዳታስተምሩብን፣ ለኛ ሀገሮቹ አደራ እንዳታስተምሩብን። እንዲሁም አልቻልንም፣ ፊልም ነው እየተሰራብን ያለውና እንዳታስተምሩብን እንደው አደራችሁ። ውድ የቻናሌ ቤተሰቦች እንግዲህ ቪዲዮቹን ተመልክተን ጨርሰናል። እዚህ ድረስ ቆይታችሁ ስላያችሁ
ስለተመለከታችሁኝ እጅግ በጣም ነው ማመሰግነው። አሁንም ይሄን ቪዲዮ ላይክ ካላደረጋችሁ ላይክ ማድረግ እንዳይረሳ፣ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ የምትለዋን በተን ተጫኑ። እንዲሁም ደግሞ የደወል ምልክቷን በመንካት ቤተሰብ ሁኑ፣ ኖቲፊኬሽን እንዲደርሳችሁ ማለት ነው። እጅግ በጣም አመሰግናለሁ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ቸር ቆዩልኝ።